ኤፕሪል 15 ቀን 1912 ዓ.ም ዓለም ፈጽሞ የማይሰምጥ መርከብ ሰራው ብላ በደስታ በጨፈረች ማግስት ታይታኒክ በአትላንቲክ ውቅያኖስ ግርጌ ተቀበረች። ነገር ግን ከ100 ዓመታት በኋላ አሁንም ድረስ ያልተመለሱ ጥያቄዎች አሉ። መርከቧ የሰመጠችው በአጋጣሚ ነው ወይስ የቸልተኝነት? ዛሬ በታሪክ መዝገብ ውስጥ የተቀበሩ አዳዲስ እውነታዎችን ይዘንላችሁ ቀርበናል። የትዕቢት ውጤት። የታይታኒክ ባለቤቶች ይህችን መርከብ እግዚአብሔር አያሰምጣትም ብለው ይፎክሩ ነበር። በመርከቧ ላይ የነበሩት የነፍስ አድን ጀልባዎች ቁጥር ከሰውየው ግማሽ እንኳን አይሆንም ነበር። ለምን? ምክንያቱም አይሰምጥ በሚል በራስ መተማመን የጀልባቸው መብዛት የመርከቧን ውበት ያበላሻል ተብሎ ስለታሰበ ነው። ያቺ ወሳኝ ምሽት ክስተቱ በበረዶ ግግር መጋጨት ብቻ ሳይሆን ማስጠንቀቂያዎች ደርሰዋል ችላ መባላቸው ያልታወቀ እውነታ። በመርከቧ የመመልከቻ ክፍል የነበሩ ጠባቂዎች አጉሊ መነጽር አልነበራቸው። መነጽሩ የተቀመጠበት ሳጥን ቁልፍ በስህተት በሌላ ሰው እጅ ተወስዶ ነበረ። የመጨረሻዎቹ ደቂቃዎች ሁኔታው መርከቧ ለሁለት ተከፍላ ስትሰምጥ የነበሩ የሰዎቹ ጭንቀትና ሙዚቀኞች እስከ መጨረሻው ድረስ ተስፋ ለመስጠት ሲጫወቱ የነበረው ልብ የሚነካ ትዕይንት። ታይታኒክ የሰው ልጅ የቴክኖሎጂ ጥግ ብቻ ሳይሆን የትዕቢት ውጤት መዘዝ ማሳያም ጭምር ናት። ዛሬም ድረስ በውቅያኖስ ጥልቀት ውስጥ የሚገኘው ፍርስራሽ አንድ ትልቅ ትምህርት ያስተምረናል። ተፈጥሮን ማሸነፍ አንችልም። እናንተ ስለ ታይታኒክ መስመር ምን የምታውቁት የተለየ ነገር አለ? ታች በኮሜንት አጋሩ። ለቀጣይ አስገራሚ ቪዲዮዎች ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁ እናመሰግናለን።